ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እግዚአብሔር ሰላምታ ባላችሁበት ቦታ ሁሉ ድረሳችሁ። እንግዲህ ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ምን መሰላችሁ? ከትናንት ወዲያ በለቀኩት ቪዲዮ አሁንም አንዷ እህቴ ተመልሳ የኔ ታሪክ ይሄ ነው ብላ በውስጥ መስመር ጻፈችልኝ ማለት ነው። እሱን ደግሞ ወደ እናንተ ላጋራ ነው ማለት ነው። ያው በነገራችን ላይ ተመሳሳይ ነው። ያው እኛ በምን መንገድ እንደምንሸወድ አናቅም እንጂ ማለት ነው። እና ታሪኩ ምን መሰላችሁ? እንግዲህ እንደባለፈው ያው አብሮ የሚሰሩ ጓደኛሞች ናቸው። አንዷ ባለትዳር ናት፣ አንዷ ደግሞ አላገባችም። እንደባለፈው ነው። የዚች ደግሞ ይገርማል። እንዴት መሰላችሁ? እንግዲህ ባላውን ተጠራጥራ ነው እንግዲህ ፈትንልኝ ትላታለች ጓደኛዋን። እንግዲህ ማለት እሷ በምትፈልገው ሰዓት ኦንላይን ላይ ነው፣ ግን እሷን አያወራትም። ለምን እንደማወራት ለማወቅ ብላ አብራ የምትሰራው ጓደኛዋን እንግዲህ ትጠይቃታለች። ሁለቱም እንግዲህ አረብ ቤት ውስጥ ነው ያሉት ማለት ነው። ስልኩን ትሰጠዋለች። ፈትንልኝ ብላት የለ እንግዲህ ስልኩን ሰጣው። እሷ ያቺኛው ጓደኛ ታወራዋለች እሱም ማለት ነው። እሱም ያወራታል። ከዛን ለዚህችኛ ለፈታኟ ሲያወራት የገዛ ሚስቱን አወራ ማለት ነው። ከዛኛ ጋራ ሲያወሩ እንግዲህ እቺ እግዚአብሔር ይመስገን እየሰራችም ነው። ገንዘቡንም የምትልከው በሱ ነው። ግን ነገሮቹ ሁሉ በተስተካከለ ሰዓት ነው ፈትኝልኝ ያለቻት እንጂ ከመጀመሪያ ቢሆን ኖሮ ችግር የለውም ነበር። ቢቀርም ይቀራል ማለት ነው። ግን ምን ሆነ ካለቀ ማለቴ ሁሉ ነገር አስተካክላ ልክ በመግቢያ ሰዓት ትንሽ ነገር በሚቀራት ሰዓት ነው ፈትኝልኝ። ምንድነው እሱ አመሉ እንደ ድሮ አይደለም። እኔ በምፈልገው ሰዓት ላይ አይገባም፣ ቢገባም ድምጼን ወይም ደግሞ የጽሁፍ መልእክቴን ቶሎ አይመልስም። ይሄንን ሁላ አስባ ነው እንግዲህ በመሃል ፈትኝልኝ ብላ ያለቻት። እሷም ደግሞ እሺ ብላ ተቀበለችው። ማውራት ጀመሩ። ረጅም ጊዜ እንግዲህ ያው ቀናት፣ ሳምንታ ደግሞ ወራትን አይደለ እየወለደ የሚሄደው። በረዝመቱ ጊዜ ውስጥ እንግዲህ በደንብ ማውራት ጀመሩ። ሲጀመር ሚስትየዋም እየረሳት መጣ ማለት ነው። ድሮ በሳምንትም በ3 ቀንም በ2 ቀንም ገብቶ መልእክቷን አይቶ የሚመልስላት ከዚህኛ ጋር ወሬ ከጀመረ በኋላ አቆመ ማለት ነው። ሲያቆም እሷ እንግዲህ አሁን ደግሞ ታውቃላችሁ መጀመሪያ ራሷ ናት ፈትኝልኝ ብላ ስልኩን የሰጠችው። አሁን ደግሞ ስብስ ማለት ከሷ ብቻ ምን አለሽ ዛሬ፣ ምን አለሽ ማታ፣ ምን ብሎሽ እንደዚህ ያለሽ። ከዛን አጉል ወሬ ውስጥ ሲገቡ እነኛ ከዛን አሁን ደግሞ ቅር እያላት መጣ ማለት ነው። ታይ ለማለትም ተቸገረች። እንዲዘልቁም ደግሞ ተጨነቀች። መሃል ውስጥ የገባ ሰው ሆነች ማለት ነው። ከዛን እንግዲህ እሷን ሲያወራት ማውራቱን ሲያቆም አንድ ቀን እንግዲህ ታይ በቃ አታውሪ፣ በቃል ከዚህ በላይ እንዳትፈትኝ ብላ ትለዋለች። እንዴ መጀመሪያ ለምን ስልኩ ሰጠሽኝ ብሎ የመዳም ቤት ውስጥ እንግዲህ ግብ ይፈጥራሉ እርስ በራሳቸው። ያችኛዋ ገና ናት፣ አስፈታኟ ደግሞ ምንም አትልም። እንግዲህ ሁሉ ነገር በጨረሰች ሰዓት ነው ባሏን ልታስፈተን የመጣችው ማለት ነው። ከዛ ያችኛዋ ደግሞ በቅርብ ነው የመጣችው እሷ ጋር ስራ የጀመረችው ማለት ነው። በቅርብ ስራቸው ቢያንስ 2 ዓመት ይሄና፣ ግን እሷ ከዛ በላይ ስለተቀመጠች ነው በቅርብ ያልኩት ማለት ነው። እና እንደዛ ታዩ ስትላት እንግዲህ ያችኛዋ ያው የሆነ ሌላ ነገር ውስጥ ገብተዋል መሰለኝ ሁለቱ፣ ፈታኙና ተፈታኙ ማለት ነው። ከዛን እንዴት ብላ ትለዋለች። ከዛን አንድ ቀን እንግዲህ እንደ ድንገት አመመኝ ብላ ወደ ሀገር ቤት ትመጣለች። እቺ ፈታኟ ማለት ነው። ወደ ሀገር ቤት ስትመጣ እንግዲህ ከባሏ ነው የተቀበላት። ባሏ ተቀብሏት ወደ ቤቱ ይዟት ገባ ማለት ነው። ግን የሚገርማችሁ ነገር ያችኛዋ እንኳን ማለት በህጋዊ መንገድ አይደለም ባልነቱ ማለት ነው። በህጋዊ መንገድ ሳይሆን እሷም ሀረብ ሀገር ከሄደች በኋላ ነው የተዋወቁት። ከዛ በኋላ ተዋውቀው ከዛ በኋላ እያሉ መሬት ተገዝቶ ቤት ተሰርቶ ምን ተደርጎ ከዛ በኋላ ነው እንጂ
በሰርግ ተደግሶ እንደዚህ በቤተሰብ በምናምን አይደለም። ገና ወጥቼ አገባዋለሁ የሚል እሳቤ ውስጥ ሆና ነው እንግዲህ ንብረቷን ሁላ ወደዛ የጨረሰችው ማለት ነው። ከዛን እቺኛዋ ትገባለች። የተቀበላት ማለት ነው ባልዮ ማለት ነው። መጀመሪያ ፈትኝልኝ አይደል ያለቻት። አሁን እሷ መመኝ ብላ ወደ ሀገሯ ስትገባ ማን የተቀበላት? ባልዮ ተቀበላት። ባልዮ ተቀብሎ የተወሰዳት ወደ ራሱ ቤት ወሰዳት። ወደ ራሱ ቤት ማለት ነው። ከዛን ወደ ራሱ ቤት ወሰዳች። ይሄን ሁሉ አታውቅም እሷ አሁን ማለት ነው። ወደ ራሱ ቤት እሱም እንደተቀበላት ምንም የምታውቀው ነገር የለም። እንደሷ ቤተሰቦቿ መጥተው የተቀበሏት ነው ቢመሰላት ማለት ነው። ከዛን እሷም የቆየችን ሀል ቆይታ ትገባለች ወደ ሀገሯ። አሁንም ምን አረገሱ? መጥቶ ተቀበላት። ይችኛን የቤት የሰሩት በሬት የገዙት አብሮ ማለት ነው። አስፈታኛዋን ማለት ነው። መጥቶ ወሰዳት ከኤርፖርት። እንግዲህ ይዟት ገባ ወደ ቤት እላችኋል። ወደ ቤት ይዟት ሲገባ ያቺ ጓደኛው ልጅ ታቅፋ ቁጭ ብላላችኋለች። የማን ልጅ? የባለዋን ልጅ። በእርግጥ አላገባችሁም። ልጅ ታቅፋ ቁጭ ብላለች። ታዲያ ይሄኛ ባልተብዮ ምን ያደርጋል? ከሷ ጋር ኑሮ ጀምሬያለሁ አልፈልግሽም ይላታል። ግን እዛ ለምን እዛ ሁኝ ያልነገራችሁኝም ትላችኋለች። እዛ ብንነግርሽ የሆነ ነገር ራስሽን ታደርጊያለሽ ብለን ነው እዚህ እስክትመጪ የጠበቅንሽ። እኔ በህይወቴ ደስተኛ ነኝ አልፈልግሽም፣ አንቺም የራስሽን ህይወት ኑሪ ብሎ ይላታል። የላከችለት የሰራችውን ቤት ሁሉ ነገር የሆነው በሷ ነው። እሱ ስጠቀም የምን ብር ነው ያላት? የምን ገንዘብ ማለት ነው? የምን ቤት ነው ያላት? ከዛ ምን አደረጉ? እሷን ከመሃላቸው ሰጡና ራሳቸው ደስተኛ ሆኖ ማለት ነው። አንዳንዴ ምንድነው ራሳችን አጉል ጥርጣሬ ጭንቅላታችን ውስጥ ይፈጠርና ይሆናል ያለው ነገር በራሳችን ብድግ አድርገን እናደርገዋለን ማለት ነው። እቺኛ አሁን በራሷ እጅ ትዳረም በራሷ እጅ ልፋት ሆነጣች ማለት ነው። አያችሁ ብዙ ልጆች ብዙ ታሪኮች አላቸው እውነት ለመናገር ማለት ብዙ ማለት ነው። ግን ከሁለታው ጋር አይቀራረብ ግን አሻወዳቸውን ተመልከቱ ለማለት ነው። ቅርብርብ ቢኖረውም ማለት ነው። እና ራሳችሁን ጠብቁ ለማለት ነው። ባካችሁ ራሳችሁን ጠብቁ፣ ገንዘባችሁን ያዙ፣ አብራችሁ መሰረቱን ጓደኛ አትመኑ። የምን ማስፈተን ነው? ትዳር ይዘሽ ከሄድሽ አርፈሽ አንቺ ታመኝ፣ የሱ ምን አገባሽ? ካንቺ አይጥፋ፣ በቃ ካንቺ አይጥፋ። ትልቁ ነገር ካንቺ አይጥፋ። ገባሽ? አንድ ቀን እሱ የማይታመን ከሆነ እግዚአብሔር ያጋልጧል። ምን አገባሽ አንቺ ለራስሽ እኔ ታማኝ ነኝ ብለሽ ሌላ ሰው የምታስፈትኝ ከሆነ ካሱ ማን ተሻልሽው? አንቺ ምን ተሻልሽው? ስለዚህ ከዚህ ሁሉ ማስፈተኑ ቀርቶ እመኝ በቃ ማመኑ ነው የሚሻለው። እንደኔ ማመኑ ነው የሚሻላችሁ። ከዚህ ሁሉ ከማስፈተን ህይወታችሁን፣ ገንዘባችሁን፣ ጊዜያችሁን ከምትጨርሱበት በትንሽ ተልካሻ ምክንያት ጭንቅላታችሁ ስለመጣ ብቻ የለፋችሁበትን ነገር ታጣላችሁ። የለፋችሁበትን ደግሞ የሚወስድባችሁ ማን ነው? የኔ ነኝ የኔ ሰው ናቸው አምኛቸዋለሁ ያላችሁ ሰው የእናንተን ነገር ይወስዳሉ ማለት ነው። እንግዲህ የዛሬ ታሪክም እንደዚህ ይመስላል። እንደምትማሩበት ተስፋ አደርጋለሁ በነገራችን ላይ ማለት ነው። ግን አትቸኩሉ፣ ለብዙ ነገር አትቸኩሉ፣ ተረጋጉ። ሁሉም ነገር ያልፋል። ገባችሁ አይደል? ስለዚህ የሚጠቅመንን እንጂ የማይጠቅመንን መንገድ አንከተል። ሰርተን ለፍተን ደክመንበት ደግሞ ሌላ አሳማ መጥቶ እንድንበላ ለምን እናደርጋለን? ታግሰን ማለፍን አንችልም እንዴ? እሷ ከምትፈተነው አሁን በጸሎት በስግደት በጾም ትዳሯን ብትጠብቅ ኖሮ ተመልከቱ አትበላም ነበር። ሰው ነው አይደል እንዴ? አንቺ ባልሽን ያላመንሽው እንዴት እሷን አመንሻት? አያችሁ? ስለዚህ ልብ ማለት አለባችሁ ማለት ነው። በነገራችን ላይ ይሄንን ታሪክ ስራ እየሰራው ነበር ለነገራችሁ የፈለኩት። በመሃል ምን ሆነ? ያው ማብራት ተጠፋፋ፣ ስራ መስራት አልቻልኩም። ስለዚህ ማብራት እስኪመጣ ድረስ ቁጭ ብዬ ከእናንተ ጋር ላውራ ለማለት ነው። እባካችሁ ራሳችሁን ጠብቁ፣ ገንዘባችሁን ያዙ። ኧረ በእግዚአብሔር ገንዘባችሁን ያዙ። የአሁን ሰው ማንም የሚታመን ሰው የለም። በዛ ላይ ደግሞ ይሄ ባሌ ፈትኝልኝ ሚስቴ ፈትኝ ምን ማለት ነው? ይሄ ምን ማለት ነው? አንድ ሴት ባሏን ያላመነች እንዴት ሌላ ሰው ልታምን ትችላለች? አንድ ወንድ ሚስቱን ያላመነ እንዴት ሌላ ሰው ሊያምን ይችላል?
ስለዚህ ባካችሁ ራሳችሁን ጠብቁ፣ ገንዘባችሁን ያዙ። ይሄ ማስፈተን ምናምን የሚባለው ነገር እርሱ በብዙ ታሪክ የምንሰማ ማለት ነው። ብዙ ነገር እስቲ ሶሻል ሚዲያ ላይ ዞር ዞር ስትሉ ብዙ ነገር ተሰማለች። አንዳንድ ነገር ደግሞ በጆሮ የሚዘገንን ነገር ማለት ነው። ስለዚህ እየሰማችሁ ደግሞ እሳት ውስጥ ለምን ትገባላችሁ? እየሰማችሁ እና ገንዘባችሁን ያዙ ለማለት ነው። ዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበረ። ስለ አዳመጣችሁኝ አመሰግናለሁ። ዩቲዩብን ደግሞ ሰብስክራይብ ስለምታደርጉልኝ አመሰግናለሁ። አሁንም ደግሞ በቅንነት ቤተሰቤ እንድትሆኑ በአክብሮት ጠይቃችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ።